እስልምና ብቻ ትክክለኛ እንደሆነ ቁርአን ብቻ ትክክለኛ እንደሆነ የሚናገር ነው ማለት ነው። ይቀጥላሉ። ከመቶ በላይ የመጽሐፍ ቅዱስ ግጭቶች ከመጠነኛ ማብራሪያ ጋር ያህያ ኢብኑ ኑህ የሚባል ሰው ነው ያዘጋጀው። እነዚህ ሁሉ እንግዲህ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያሉትን ጥቅሶች አንስቶ ይሄ ትክክል አይደለም፣ ይሄ እዚህ ጋር ያልተማረው በጸሎት የሚነበበው ያልገባው ነገር እሱ እንደገባው ቁርአን ላይ ተቀምጦ እስልምና ላይ ተቀምጦ መጽሐፍ ቅዱስን እንደ ፊክሽን መጽሐፍ ገልጦና አንቦ ከመቶ በላይ ግጭቶች አሉ ብሎ ያመጣው ነው ማለት ነው። ማብራሪያ ሁላ ሰጥቶ ማለት ነው። በአማርኛ ነው። እናመዛዝን፣ እውነትን ሳትፈርድ ለእውነት እንመስክር በሚል ቢላል የሚባል የዳዋ ማዕከል ናይሮቢ ኬንያ ሆኖ በአማርኛ ያዘጋጀው ነው። እኔ ይሄንን ስነግራችሁ በክርስትናው ደግሞ ለእስልምናው ምላሽ ተብሎ የተዘጋጀ መጽሐፍ የምታውቋቸው ካላችሁ ብታመጡ ደስ ይለናል። ኢነርጂያቸው ኢንቨስት አድርገው ጊዜያቸውን ገንዘባቸውን አስተባብረው እነሱ ይሄን ይጽፋሉ። ቀጥል ቴክኒሻን ቀጥልልኝ። ይሄ ብቻ አይደለም፣ የተደበቀ እውነት በሚል ይሄንን እውነት ቀረብ አድርግልኝ፣ ይሄንንም እናነበዋለን። 2:46 እነዚያ መጽሐፍት የሰጠናቸው ወንዶች ልጆቻቸው እንደማያውቁ ያውቁታል፣ ከነርሱም ለማያውቁ ሲሆኑነቱን ይደብቃሉ ብሎ እኛ ቁርአን እኛን እውነት ደባቂዎች አድርጎ ተውራት የሚሉት ኦሪትን ነው፣ ኢንጂልስ የሚሉት ደግሞ እንግዲህ መልአኩን ይሁን ወንጌልን ይሁን አላውቅም ስለተወዳጁ ነብያችን መምጣት ምን ብለው ነበር? አዎ ብሉይ ኪዳንና አዲስ ኪዳን ወንጌልና ኦሪት ስለ ነብዩ መሐመድ መምጣት ምን ብለው ነበር ብሎ መጽሐፍ ቅዱስ የመሐመድን መምጣት ምስክርነት ሰጥቷል ብሎ ነው ይሄን የሚያወራው።